የሱ ታደርግብህ የፈለገ ነገር ብትበድልህ ራቁት ቪዲዮ ይዘህ እሷን ማስፈራራት ይሄ ነገር ቢፖሰት ብዙ ነገር ታውቃለህ። አሁን ከተማው ላይ አይደል ብዙ ሰዎች ራሳቸውን አጥፍተዋል በዚህ ምክንያት። ይሄ በጣም መጥፎ ነገር ነው። በሌላ ልትቀጣት የምትፈልገው ነገር ካለ በሌላ ነገር ቅጣት እንጂ ይሄን ሐሳብን ተው። እመነኝ፣ ይሄ ምንም አይጠቅምም ላንተ። እሷም ይሄውን እግዚአብሔር ኪዳነ ምሕረትን ነው የምልህ ከዛሬ በፊት አይቻታል። እግዚአብሔር ምስክሬ ነው። ብታያት ከብዙ ጋር ታጋለች ነው ችግር የለው። ማታቃት ቢሆን እንደዚህ መላክ አትጫወት። እግዚአብሔር ምስክሬ ነው። አላውቅም። ይሄ እሷን ጠይቃት። ለስራ ሊመጣው ይያወራ እንደለት መጣ ነው እኮ ስራችሁን አድርጎ ነው። ምን ረፈለፈ ስታለቅስ አሳዝናኝ ነው እኮ እያልኩ ነው። ቪዲዮ ይዘባት እያስፈራራት ነው አይደል? እኔ እንደው መጀመሪያ ያልኳት ከመምጣቱ በፊት ምንም ያስኩት ቪዲዮም የለኝም። ይኸውልህ ፖሊስ ያበደርባት ገንዘብ አትልካለሽ አትልኪም። ቆይ ይኸውልህ አዳምጠኝ። እኮ አትያዘኝ፣ መጀመሪያ ነገር አትያዘኝ። ቆይ ይኸውልህ በተናገርክ ቁጥር ህይወቷን እያበላሸ በሌላ ነገር አታስበው። በተዛረከ ቁጥር ህይወቷን ይኸውልህ ጉልበት የምታስብ ከሆነ ካንተ በላይ እኔ ጉልበት ውስጥ መግባት ይችላል። እሷ ነው የሚያሳስበው። እሱን እንተያያለን እኔ እናንተ። አሁን ግን ህይወቷን እያበላሸ ነው። አንቺ ምን እንዲሆን ነው የምትፈልጊው? ንገሪኝ አንቺ። ለምን ያው ምን ለማን ያሸኪ ምስ ብራዘር እኔ እዚህ ቪዲዮ ስርዓት ገሪ ህይወት ማርያም ህይወት ይበላሽ ህይወት ለምን ይው በአማርኛ ነገር ግረፎ ጽባይ ያርዳይ እሺ እኔ በሷ ስም ይሁን እኔ በሷ ስም በሰነዘር ጁቢ ሰነዘርብኝ እግዚአብሔር ህይወት ይበላሽ መሰንዘር ነገር ውስጥ አንገባም። እዛ ነገር ውስጥ አልገባም። ካስፈላጊም ከሆነ በህግ ጋር መጨረስ ትችላለህ። ህግ አለ ለሱ ችግር የለም። አዎ ግን ይሁን ቆይ ምን ያህል ብር ይጠይቅሽ? ምን ያህል ብር ይጠይቅ? ምን ያህል ብር ይጠይቅ? ብድር ነው ያለባት ወይስ ያስፈራራት? 100 ሺህ ብር ነው ያለ። እንደውም ገንዘብ አልፈልግም ፖስታው ሰብሊ 50 ሺህ ምን ነው ፖስታው? አንተ ምንድን ነው አንተ አይደብርም እንዴ? አይደብረኝም። በቃ ምንድን ነው ስርዓት ያዛ። ወደ ጨዋታ ስራ ጨዋታለሁ ስማ እጫወታለሁ። በትለቀኝ ነው ስርዓት ያዝ። ባለቅም ታመጣለህ። እኔም እንዳንተ በቃ ስርዓት ያዝ። ታዲያ በስነ ስርዓት አውራ። ስማ አትጮህ። ተው ወንድነት ከፈለክ ችግር የለውም። የፈለክበት ደረጃ እንደርሳለን። አዎ አስፈላጊ ከሆነ አስቀፈድዳለሁ። ካልፈለክ ደግሞ ጥርስን አረግፋለሁ። ስርዓት ነው ያዝ። እስኪ ወንድ ስርዓት ያዝ። ትመታለህ። ትመታለህ። አንተ ወንድ እኮ ድራማ ነው። ፍራንክ ነው ወንድምሽ። ፍራንክ ነው ምናምን ትላለህ። ፍራንክ አይደል?